we did it በዘነዘና በየስ ጓደኞቼ እዚህ እንደማደርሱ አውቃለሁ። ጓደኞቼ እዚህ ከደረሳችሁ እስቲ ኮሜንት ላይ ቅጽል ስሜ ማን ነው? ባራ ዝናብ እየዘነበ ነው እና ምን አሰብኩ ለምን ከናረግ ተከተለኝ ለከማርክ መጀመሪያ ግን ስልኬን እንዴት ከዝናብ እንደምከላከላት ላሳያችሁ። ታያችሁ ወረቀት አድርጌበታለሁ ምናምን ነገር እና ደስ ይላል አክቹሊ ሌትስ ጎ ዝናብ እንዳይመታት ስልካችን እንደዚህ እንይዛለን እንዞራለን እንበሰብሳለን ከቻለ። ከዛ በፊት ግን ልብስ እንቀይር። አትሊስት ቲሸርቱን መቀየር ፈልጋለሁ። እንዲበሰብስ አልፈልግም። ቀይረናል። ይሄን ሁዲ አግኝቻለሁ። ይሄን ሁዲ ለብሰን እንሄዳለን እንዞራለን። ሌትስ ጎ መጀመሪያ ሎከሪ ልዘጋጋ። አይሆፕ የወረቀት ሆልድ እንደሚያደርግ ምክንያቱም ላይክ ምን እንደማደርገው እራሱ አላውቅም። ከበሰበሰ ስክሪኑ ጋር እንዳይደርስ ነው እንትን ያደረኩበት። አሁን በሩ ላይ ያለ ነው። 1 2 ደስ ነው። ወረቀቱን አሪፍ ነው። በዝናብ መዞር ለምን ደስ እንደሚለኝ አላውቅም። ዲስ ናት ማይ ፈርስት ታይም። በጣም ብዙ ጊዜ ከዚህ በፊት ዞሬ አውቃለሁ። አሁን ይህን ደግሞ ለየት የሚያደርገው እንደሆነ ታውቃላችሁ። ካሜራ ይዤ ነው ዞር ያለሁት እናንተን እያካተትኩ ነው ማለት ነው። ሰው ሁላችንም እንሂድ ዙር ደስ ይላል። አክቹሊ እንደውም ቆይ እንደዚህ ነው ዞሮ ከመባል አንዱ ወደው እንደዚህ ነው ደስ የሚል ነው። በዝናብ የአካባቢ እንዴት እንደሚያምር ማለት ነው። ላይክ ዲያ አረንጓዴ በደንብ አረንጓዴ ይሆናል ምናምን ቻጣውን ደስ የሚለው ጀነራሊ ወዴት እየሄድኩ እራሱ እንደሆነ አላውቅም። ደስ ብዬ ነው እየሄድኩ ያለሁት። ወደ ላይ ባለፈው የሆነ ደስ የሚል ቦታ አይቻለሁ። እዛ እንሄዳለን ፈታ እንልና እንወጣለን። በጣም የሚያረጋጋ ነገር ነው። በዛ ላይ የአዳማ ሙቀት አስቡት። በጣም ብዙ አይኖርም ብዬ አስቤ ነበር፣ ግን በጣም ብዙ ነው ያፈጣል ነው ሰው። ግን እኛ እንሰማለን። አንድ መልመድ የምፈልገው ነገር እንደውም ይሄ ስለሆነ እንሰማም ማለት ነው። ዘጋን ነው ይስተያቻል እየፈጠጠ ነበር እና እንደምን ያየው ኢየሱስ ዋው። አንዳንዴ ግን ኖርማላይዝ ማድረግ አለብን መሰለኝ። ሰው ካሜራ ይዞ ሲሄድ ምናምን ዶክመንት ሞር ላይፍ ምንድን ነው ይላል። ሶ እዛ ጋ ከረዩ በር እዛ ጋ ነው ያለው። ከዛ እዚች ጋ ኳስ ሜዳችን አለ። አንዳንዴ እዚህ መተን እንጫወታለን። ያ ወረቀቱ ጊቭ አፕ እያደረገ ነው። ቤተር ወይ መኖር አለበት። እዛ ይሏክ
በዚህ መንገድ ሁሌ መሄድ እፈልግ ነበር። አክቹሊ በዚህኛው መንገድ ሌላ ቀን ነው የምንሄደው፣ ዛሬ አይደለም። ሌላ ቀን ይሄ መንገድ ማለት በከረዩ ጋር ስመጣ ያለው መንገድ ማለት ነው። ከከረዩ በር በዚህ በኩል መታችሁ ወደዚህ ከመሄዳችሁ በፊት ያለው መንገድ ማለት ነው። ወደዛ መንገድ በቀጣይ ቪዲዮ ነው የምንሄደው እና ዝናቡ እየባሰ ነው። ስልኬ ይበሰብሳል። ምንም ወተር ሬዚስታንስ የለውም። ሀሳቤ ምንድን ነው? ሁሌም ፈታ ማለት ባገኛችሁት አጋጣሚ ማለት ነው። ላይፍ በጣም ሾርት እና የሆነ ፈታ ለማለት ውጭ ሀገር መሄድ አይጠበቅባችሁም ወይ የሆነ ትሪፕ መሄድ የለባችሁም። ጀስት ባላችሁ ነገር ፈታ ባላችሁ ነገር ማለት ነው እና you won't be disappointed። በተለይ ደግሞ የሆነ አዳዲስ ነገሮችን ለመሞከር የሚያስችሉ ጓደኞች ካላችሁ ደግሞ ዛስ በጣም ፒክ ማለት ነው እና በቻላችሁ አቅም ሞክሩ። ፈታ ብሉ። በኢየሱስ ምቺ ህይወት አጭር ነች አንዴ እና ፈታም ብሉላችን እና አልደረስንም ገና ዴስቲኔሽናችን። እሺ ጀስት ምክር ስላለኝ ነው። ይሄ መንገድ ማለት ድሮ ሊቢያ ብለን ነበር እኛ የምንጠራው። አሁን ሊቢያ አይደለም ዱባይ ሆኗል። አስፋልት ሰርቷል ምናምን ነገርና ድሮ እኛ ሊቢያ ነበር የምንለው። አሁን አክቹሊ ሊቢያ ነው የሚባለው፣ ግን ስናል ሊቢያ እንደዚህ አይደለም። በፊት በረሃ ነበር። አመዱ ራሱ ያስፈራ ነበር በፊት እኛ ፍሬሽ ምናምን እያለን ማለት ነው። እና አሁን ተስተካክሎ ሰላሙን አግኝቷል ነው የምላችሁ። ኔክስት ታይም ደግሞ ስንመጣ ማለት ነው ወረቀት በጣም ብዙ ወረቀት ይዤ መጣና መርከብ እንሰራለን። ከዛ እዚች ጋር ይታያቸዋል ስትሪም ላይ እዚህ ጋር እንትንላቸዋለን እንለቃቸውና እናወዳድራቸዋለን ልክ እንደ ድሮ ማለት ነው። I hope that is funny። ልጅ እየሆንኩ ከመሰላችሁ እንኳን ሺክ once in a while ሁላችንም ልጅ ነበርን። አንዳንዴ ልጅ ብንሆንም ችግር የለውም። አንዳንዴ የሆነ እንዴት ነው ኤቭሪቲንግ ሲሪየስ አድርገን አንችለውም። እሺ እና ፈን ማድረግ ፈታ ማለት ምናምን በጣም አስፈላጊ ነገር በጣም ለእኔ ደግሞ በጣም ደስ የሚለኝ ነገር ፋን ማድረግ ማለት ነው። ሶ ለሳፋን ሁላችን መሬት ላይ ተኛ እያደረገኝ ነው። ሰው እያየኝ ነው። አልተኛም። Give me a moment። ይህን ነገር ግን ቤተር ወይ መኖር አለበት። አንድ ደቂቃ ቆይ። በጣም ከብዙ ፍልስፍና በኋላ አንድ ሶሉሽን አግኝቼለታለሁ መሰለኝ ለወረቀቱ ጉዳይ፣ ግን የተገኘ አይመስልም። ስቱዲዮ ሸፈነ እና መሬት ላይ እንተኛለን ተባብለን ነበር። ኦልሞስት 5 ደቂቃ ምናምን ነው እና 5 ደቂቃ ትግል በኋላ እንትናችንን አስተካክለናል። በስርዓት ያሳያል ምናምን። እኔም በስርዓት ነው ይችላል። ዝናቡም አይነካውም። የሆነ በሌላ ካሜራ ቢኖር ማሳያቸው በጣም ነበር ደስ የሚለኝ ነው። ማሳያቸው የጀርባው ካሜራ እንደዚህ ይሆናል። ከዛ ስክሪኑ እንደዚህ ይሸፈናል ማለት ነው። ገባችሁ? ገብታችሁ ካልገባችሁ እንግዲህ ምን ላደርግላችሁ አልችልም። ከዛ ሰልፊ ስቲኩ እንደዚህ እዚህ ጋር ይዛል ማለት ነው። ከዛ ዝናብ የፈለገኝ ይመጣ ይነካው እና ዴስቲኔሽናችን ከመድረሳችን በፊት ምን እናደርጋለን መሰላችሁ? አይለይ ምን አባቱ ይመጣል። ቀይ ሚዲዲት በዘነዘ
ከምር ግን ማምለጥ አለበት። ወደ ቂጤ በሰበሰ አሁን ያልኳችሁ በር ጋር እየደረስን ነው እና ወደዚህ መጥቼ አላውቅም። ባለፈው ነው በዚህ በኩል ሳለፍ ዲስከቨሪ ያደረኩት እና አለ እኮ አታውቅም እንዴ ምናምን ያሉ ሙርስ ይዞብኝ ነበር። ሶ ምን እናደርጋለን መሰላችሁ? ሄደን በሩን እናየዋለን። ዛው ሀፋን እና ዴስቲኔሽናችን ጋር እየደረስን ነው። ይታያችኋል እዚህ ጋር ያለው ጀለስ ማለት ነው። አትቁም። ፎከስ አሬ ፎከስ ያለ እዛ ጋር ያለው በር ማለት ነው። እና ኦኬ አዲስ ነገር መሞከር እንችላለን። አክቹሊ ቀጣይም ቢዘንብ ደስ ይለኛል። ሲዘንብ ይህን መንገድ እዚህ ጋር ይታያችኋል። ይህ መንገድ በዚህ መንገድ እንመጣለን። አይ ቲንክ ከዛኛው ጋር የሚያጋጥም አይነት መንገድ መሰለኝ፣ ቅድም ካልኳቸው መንገድ ጋር ማለት ነው። አይ ቲንክ መሰለኝ፣ ካልሆነም አልሆነም ኖርማል ነው። እና ሄደን እናየዋለን። በሩ ላይ እየደረስን ነው። ሊጋዎች በሩ ላይ እየደረስን ነው። መውጣት ይቻላል? ምን ትላላችሁ? እስኪ መውጣት ይቻል? እሺ መውጣት አልፈልግም። ዝናብም ወጥቷል፣ በስብሻለሁ እዛ ላይ እና መውጣት አልፈልግም። ወይ እስካሁን የቀረስኩት መስራት ይታይ አልታይ ተቀርጾ ይሁን አይሁን ራሱ አላውቅም። ዝናብ ነው ወረቀት ስልኬ ላይ ድርቤ ስክሪኑን እንትን እንዳይነካከማ ነገር አድርጌ ነው እየቀረስኩ ያለሁት እና ይቀረጽ አላውቅም። ይሄ ቪዲዮ ይወጣ አላውቅም። ከወጣ አፓረንትሊ አሪፍ ሆኗል እንደማለት ነው። ካልወጣ ግን አልወጣም ነው። you will never know about it እንደልተዋለን። እና አይቼው ራሱ አላውቅም። በግቢው በላይኛው በኩል ነው ያለነው። ሰላም ነው ጋሽ፣ እንዴት ነው? ችግር የለውም። ወደዛ ከሆነ ማየት ምናምን ችግር የለውም አይደለ? ይሄ በበሩ በላይኛው ጫፍ ነው ምናምን ነገር በጣም ደስ የሚል ቦታ ነው። እየታያቸው ይመስለኝ። አሁን ዝናቡ አባርቷል እና ስታይም ቱ ጎ ዶርም እንመለስ። ዴስቲኔሽናችን ያ ይመስላል። ከታያቸው አቅም ይታያል ብዬ አስባለሁ እና ታስነ ነበር ላችሁ ፈልጌ ነው። ኦኬ ያለፈ ነበር ግሊች አደረኩኝ። ኦኬ አፓረንትሊ እንደዚህ ሲሆን መሰለኝ በደንብ የሚታየው ለፊት ይበርቶ ምናምን በደንብ ይታያል አይደል? እና ሙሉ መንገዱ እንደዚህ ሆኜ መሄድ ስለማልችል ጨለማውን ያዙት እናንተ። እና ወይዘው የዚህ ቻናል ፋሚሊ ካልሆናችሁ ፋሚሊ ሁኑ። ላይክ አድርጉት፣ ሰብስክራይብ አድርጉ። እስቲ አንድ ሺህ ብሏና እኔም ልቀርጽባችሁ ትንሽ። እስቲ አንቺ አስገቢ
አለምንም ምናምን ኮንተንቴን አይታችሁ ከወደዳችሁት ምናምን ብቻ ላይክ አድርጉልኝ፣ ሰብስክራይብ አድርጉት ቻናሌ እና ሰብስክራይብ የምትለው ምልክት እንኩት ይሽላል። እያያችሁት ካልሆነ አይ ሆፕ እዚህ ከደረሳችሁ ይሄ ቪዲዮ በጣም ተመችቷችኋል ማለት ነው። ጓደኞቼ እዚህ እንደማደርሱ አውቃለሁ። ጓደኞቼ እዚህ ከደረሳችሁ እስቲ ኮሜንት ላይ ቅጽል ስሜ ማን ነው? ድም ስላችሁ የነበረው ወረቀት ይመስላል ላይክ በጥቁር ፕላስተር ምናምን እንትን ያደረኩት ዶርም ገብቼ እንዴት እንደሰራው ታሳያችኋለሁ። በሌላ ስልክ ቀርጬ ማለት ነው። ቻ እንደዚህ በስብሷል። ያ ቻ አገልግሎኛል፣ ግን ምን እናደርገዋለን? ስላገለገልከን በጣም እናመሰግናለን። ወዴት እንጣለው? ወደዚህ ባም ተጥሏል። እጅስ በጣም እየተሰበስኩት አሁን ወደ ዶም ራን እንበል። አሁን ሰው ለጣጥ እያለ ወደ ራትም እየሄደ ነው፣ እየወጡ ነው ብቻ ሰዎች እና ካሜራችንን ዘጋጋ። ከዛ እንትን ይላል ወደ ዶም ይላል። ለበሰበስን ያስታውቃል። አሁን የበሰበስነው ሸፈን አድርገን ወደ ዶም ማለት ሶ እስከ ቪዲዮ መጨረሻ ድረስ ስለቆያችሁ በጣም አመሰግናለሁ። ይህ ቪዲዮ ከተመቻችሁ አይ ቲንክ ዩቲዩብም ይህ ቪዲዮ ይመቻችኋል ብሎ ያስባል። ሶ እሱን ቪዲዮ ገብታችሁት ቪዲዮን ስላያችሁልኝ በጣም አመሰግናለሁ። ባይ